ተንከሲ ሁሉንም ነገር ማወቅ አይጠበቅብሽ አሁን ነው ይቅርታ ስለዚህ ይቅርታ መጠየቅሽ ካንገት በላይ ነው እያልከኝ ነው ሄርሚ እኮ ባህሪዋ እንደዚህ ስለሆነ ድሮም ቆንጆ እያቀለልሽ ነው ጎበዝ ሴት ነሽ ምንም እንዳታስብ ምን እያደረግሽ ነው ሄርሚ ከአቶ አለም ጋራ ተስማምታ ጓደኛዋን ያለውን ነገር እንድትነግረውና በብዛት ገንዘብ እንዳላት ሁሉ ነገር ስለምታውቅ ደካማ ጎኗንም ስለምታውቅ አቶ አለም ሊጠቀምባት ይፈልጋል ማለት ነው። እና ከዛ በአምላክ ደግሞ ያው እንግዲህ ህብስትን ይወዳታልም ያፈቅራታልም እና ደግሞ እሷን ማጣትም አይፈልግም። እሷን ካጣት በጣም ነው የሚጨነቀው። ካላያት ራሱ መዋል አይችልም እና ይዟት እየወጣ እያለ ተከተለችው። ሄርሚ ደግሞ በቃ የህብስት ጓደኛ ማለት ነው በአምላክን ትወደዋለች። በአምላክ ደግሞ ህብስትን ነው የሚወዳትኝ በቃ ይወዳታልም ያፈቅራታልም ማለት ነው። ከዛም በኋላ አብነት ህምትናን ማነች የህብስት ጓደኛን ይወዳታል ማለት ነው። ከዛ ግን ያው በተዘዋዋሪ እሷ ደግሞ እንደተጠቀምበት ነው የምትፈልገው። ይሄ እንጂ ላምፖ እጠቀምበታለሁኝ ይሄ ደግሞ ምን ይመስላል እንደ ሰው የማይመስል ምናምን የማይረባ ብላ ሁሉ ትንቀዋለች ማለት ነው። ታፈሱ ደግሞ ያው እንግዲህ በአምላክን ከማፍቀር ውጭ ሌላ ተንኮል ምንም ነገር አታውቅም ማለት ነው። የቶ አለም ሚስት ደግሞ ያው እንግዲህ የህብስት ተቀናቃኝ ወይም ደግሞ የህብስት እናት የአቶ አለም ባለቤት ያው እንግዲህ በቤቱ ምክንያቱም ይሄ ቤት የህብስትን አውርሰዋትኝ ነውና እናቷም አባቷም የሏትም አቶ አለም ሸውዷት ነውና እኔ አባትሽ ነኝ በማለት ይዟት የኖረው። አቶ አለምና በአምላክ በጣም ነው የሚቀናቀኑት የሚጣሉት ሁሉ ግን ነገር ግን እስካሁን ድረስ እንደ ጥላቻ አይታዩ ነበር። አሁን ላይ ግን በአምላክ እንደሚንቀውና እንደሚጠላው ሁሉ ነግሮት ይሄዳል ማለት ነው። አቶ አለም በጣም ይናደዳል። ለምን እንደዚህ ይናገረኛል? ለምንስ ሲባል እሱ ማን ነውና እንዴት ነው የሚንቀኝ? በአምላክ ያው እንግዲህ ከእህቱ ባልም ጋራ ያው እንግዲህ ጸበኛ ነው ማለት ነው። ሁሉንም ነገር በጥላቻ ነው የሚያያቸው። ግን እስካሁን ድረስ እሺ ይሁን እያለ ነበረ እነሱን ስታዘዛቸው የነበረው ማለት ነው። አሁን ላይ ግን በቃ ሁሉ ነገር ግልጽ ያለ ሆኗል እና ደግሞ በቃ ህብስትም በአምላክን ካላየች መዋልም ሆነ ማደርም አችልም። በአምላክ ደግሞ በቃ በጣም በልጅቷ በህብስት ጓደኛ በሄርሜላ በጣም ስለተናደደ መጠጥ ቤት ሄዶ ራሱን በመጠጥ ይደብቃል ማለት ነው። ያው እንግዲህ ከጓደኛው ጋር ለወደፊት ደግሞ ጓደኛው እንግዲህ ይሄ ሄርሜላ ስለምታጠምደው እንደሚከደውና ስራ እንደሚሰራበት ይሰማኛል ማለት ነው። እንደውም እንደዛ ነገር ነው። ምክንያቱም ጓደኛ እንግዲህ እስኪ በዚህ አጋጣሚ እናንተ ከጓደኛ ምን ተማራችሁ? ጓደኛ አሳልፎ ይሰጣል ወይስ አይሰጥም? ወይስ ሁሉ ሰው አንድ አይደለም በሚለው ጉዳይም እያያችሁት ማለት ነው። እና ደግሞ ላይክም ሸርም እያደረጋችሁ ቤተሰብ ሆኑ። ቤተሰብ ያልሆናችሁ ሄርሜላ ከአቶ አለም ጋራ ተስማምታለች። ብርም ላከላት ማለት ነው በአካውንቷ። በጣም ደስ አላት። ምክንያቱም ህብስት በአንካፋ ዝቃ የማጨርሰው የእናት አባቷን ንብረት ሰራላትኝ እሷን መከድታታለች። እንግዲህ ያው እንግዲህ በደካማ ጎኗ ገብታ ማለት ነው። ለወደፊት ምን እንደሚፈጠር አብረን እናያለን ማለት ነው። ግን ነገር ግን አቶ አለም እንደማይሳካለትኝ ነው እኔ ውስጤ የሚነግረኝ ማለት ነው። ሄርሜላ በአምላክን እንደምትወደው ደግሞ እንደምትፎግረው አክት እያደረገች ነው ማለት ነው። እሱ ደግሞ ለአይን ራሱ እንዳያት አይፈልግም። ሲያያት ራሱ እንዴት እንደሚጠላትና ለወደፊት እንደዚህ ካደረገች የመጨረሻ ጊዜ ማስጠንቀቂያ እየሰጣት ነው። ታፈሱ ደግሞ በአምላክን ትወደዋለች። ከዛም በኋላ ከወደደችውም በኋላ ግን ነገር ግን እሷ ክፋትን ምንም ሆነ ጥላቻ ከማንም ጋር የለባትም። ሲነካትና ሲያመናጭቃት ብቻ ከነካት ብቻ ደስታ ይሰማታል ማለት ነው። ንጹህ አፍቃሪ ነች ታፈሱ ለሰው አዛኝና የሆነ በቃ ወዷ ቲማቲም ነው ማለት ነው። ለሰው በጣም ነው የምታስበው፣ ትደነግጣለች። ብቻ አክታ ሁሉ ነገር እኔ ይመቸኛል ማለት ነው። እና
ለወደፊትም በዚሁ መጨረሻን ያሳምርላት። በአምላክ ደግሞ ያው ህብስት ቤት ሄዶ ህብስት ከተኛችበት ሄዶ ዘይሯት ምናምን ከዛም በኋላ ወጣ። ለምን አልሳምኳትም ማለት ያው እንግዲህ እጇን ነው እንግዲህ ሌላ ላልሆነ እጇን ለምን አልሳምኳትም እንዴት ትቻ ትወጣለሁ ብሎ እየተናደደ ነው ማለት ነው። መሆንም የለበትም። እሷ ግን አቅፎ እንዲስማትና አይዞሽ ከጎንሽ ነኝ እንድላት ነበር የፈለገችው። ነገር ግን ነገር አልተሳካም ማለት ነው። በጣም የሚያሳዝንና የሚዘገንን ነገር ነው እና በቃ ራሱን መሆን አቅቶታል። ምክንያቱም ሄዶ ድፍረቱን ነው ያጣው። እሱ ከሷ ፊት ሄዶ የሆነ ያልሆነ ፊት ማሳየት አልፈለገም። ህብስት ደግሞ እሱን አይታ ስታይ ሲገባ ከበሩ በጣም ነው ደስ ያላት ማለት ነው። እሱን ስታይ ነው ፈገግ የምትለው ጥርሷ ሁሉ ጥርስ በጥርስ የምትሆነው እሱን ስታይ ብቻ ነው። እሱን ካላየች ግን ተሳቀዋን ጓደኛው ሄርሜላ አብራት ስለተኛች ግን እሷ እንዳትሰማ እሷ እንዳታይ ተሳቀው ነው ያሉት። እሱ ግን እሷ መኖሯን በጣም አልወደደውም እና ምክንያቱም ሄርሜላ ባትኖር አብራት ነበር የማመሸው ማለት ነው። ነገር ግን ያው እሱ አልሆነም፣ አልተሳካም። በጣም ያሳዝናል። በጣም የሚያሳዝን ነገር ነው እና ግን አሁንም ቢሆን ዛሬም ቢሆን ነገም ቢሆን አብሯት እንዳለ ይሰማኛል ማለት ነው። እሷ ራሱ ሁሉ ነገር ይቅርብኝ፣ ከዚህ ይዘኝ ጥፋ እባክህን እያለችው ትለምነዋለችው ማለት ነው። እሱ ግን ይህን ማድረግ አልችልም፣ ግን ባይሆን ግን ራስሽን ጠብቂ፣ የሚመጣልሽን ምግብ ሆነ ውሃ ግን አትጠጪ፣ እኔ የቻልኩትን ነገር ሁሉ አመጣልሻለሁ፣ የምትፈልጊውን ነገር ጠይቂኝ፣ የፈለግሽው ሁሉ አደርግልሻለሁ እያለ ይጠይቃታል ማለት ነው። ይነግራታል፣ ያጽናናታል። ያ እንግዲህ ሄርሜላም እንግዲህ ያው በአምላክን በቃ ፏንቃ ገብቶላታል። መጀመሪያውም አላማዋም በአምላክን የግሏ ማድረግ ነው። ግን በአምላክን ታፈሱም ትወደዋለች። እንግዲህ ሁለት አፍቃሪ አለው። እሱ ደግሞ የሚያፈቅረው ደግሞ ህብስት ነው። ህብስትን ታፈቅረዋለች። ግን ነገር ግን ህብስት እንደምታፈቅረው ለአብነት ነግረዋለች። አብነት ደግሞ ህብስት እንደምታፈቅረው በአምላክም እንደሚያፈቅር አብነት ያውቃል። ግን በአምላክን አላመነም፣ መናገርም አልፈለገም። በጣም የሚያሳዝን ነገር ነው እና ብቻ ግራ የሚገባ ነገር ነው። መጨረሻው ምን ይሆን ብዬ እኔ ናፍቃለሁ ማለት ነው። መጨረሻውን በጣም የሚገርም ነው። አብነት እንግዲህ ከሄርሜላ ጋር ፍቅር ይዞታል ብን ብሏል። የፈለገችውን ነገር ሁሉ ሊያደርግላታል። እሷ ደግሞ በይሄ ጅል የሆነ ልጅ የፈለግኩትን ነገር እንደሚያደርግልኝ አልጠራጠርም፣ እጠቀምበታለሁ እያለች ስለመጠቀምበት ነው የምትፈልገው ማለት ነው። አብነት ያው እንግዲህ ፍቅር እውር ነው ይባላል። እንግዲህ በፍቅር ምክንያት መጨረሻው ምን እንደሚሆን አብረን እናየዋለን ማለት ነው። ግን በጣም የሚያሳዝነው ነገር ግን ህብስትን ይጎዳታል ማለት ነው። ህብስት ትጎዳለች። ምክንያቱም እሷ ምን የምታውቀው ነገር የላትም። ስትመታትኝ ስትቆነጥጣት ሁሉ ምክንያቱም እግሯ መንቀሳቀስ ስለማይችል ቢንቀሳቀስ ምንም አቅም የላትም። ምክንያቱም ጨካኝና አረመኔ ናት። የአቶ አለም ሚስት ባለቤት ጨካኝና አረመኔ ስለሆነች ስለዚህ በጣም ይከብዳል እና ከክፉ ሰው እግዚአብሔር ይጠብቀን። ከዚህ ፊልም ምን እንደተማራችሁ እናንተም ኮሜንት ላይ ና አስተያየትና ሀሳባችሁን አስቀምጡልን። ህብስትዬ እንግዲህ መጨረሻውን አብረን እናያለን። በሌላ ቪዲዮ እስከምንገናኝ ድረስ አብራችሁን ቆዩ። ላይክና ሰብስክራይብ እያደረጋችሁ ህብስትን ፊልምም አለ እንዲሁ ትረካም ከፈለጋችሁ ከዚህ ይበልጥ አድርገን እናቀርባለን ማለት ነው። እናንተ ከጎናችን ከሆናችሁ እኛም አብረናችሁ እንሆናለን ማለት ነው። በያላችሁበት ሰላማችሁ ይብዛ እና በጥፊ መታቻትኝ ስትመታተኝ እንትና ደረሰለት ማለት ነው። ጓደኛው ከደረሰ በኋላ አብነት ከደረሰ በኋላ እንግዲህ ይዟት ሄዷል ማለት ነው። ወደ ቤቱ አቀፋትኝና ይዟት ሄዷል። እንግዲህ ይዟት ከሄደ በኋላ ምን እንደሚፈጠር አብረን እናየዋለን። ግን መጨረሻ ላይ ግን ህብስት ሄርሜላና አቶ አለም እጇት ሲስማትኝ ደርሷል ማለት ነው በአምላክ። ስለዚህ ስራቸውን ያውቃል ማለት ነው። ግን ነገር ግን ህብስት ጓደኛዋን ስለምትወዳት እንዲሁም ስለምታምናትን ምንም ነገር ብታረግ አታምንም ማለት ነው። ነገር ብሰማም ራሱ ግን ሊነግራትም አይችልም። ምክንያቱም ያው ፊልም ስለሆነ ማዛግ ስለሚወዱ ያው እና ለማንኛውም ታፈሱ ያው እንግዲህ በዚህ ትቀጥላለች። በዚህ ገጸ ባህሪ ነው የምትቀጥለው። በጣም ጎበዝና አስተዋይ ልጅ ናትኝ። በአምላክ እንግዲህ ከዚህ እንደዚህ ያደርገው እያወሩ እየተዋዋሉ እዚህ ጋር እንግዲህ ይደርሳል ማለት ነው። ከደረሰ በኋላ ውሳኔው ምን ይሆን፣ ምንስ ያደርግ ይሆን፣ ምንስ ይናገረ ይሆን በሚለው ነገር እኔ ራሱ በጣም ነበር የጨነቀኝና ምን እያደረጋችሁ ነው እዚህ እንደዚህ ተቃቅፋችሁ ብሎ ጠየቀ። እሱ ደግሞ የአቶ አለም እንግዲህ ምን እናደርጋለን እያወራለን
ይላል ማለት ነው። ከዛም በኋላ እንግዲህ በሌላ ቪዲዮ ክፍል 13 ይዘን እንመጣለን ባይ